ያው እኛ ማርሻል አርቱ እንዲያድግ ነው ጥረት የምናደርገው። ማርሻል አርቱን በሚያድግ መንገድ ተስማምተን በፕሮፌሽናል ወይ ተስማምተን እንዲፈጽመን ተፈራርመናል። ኦሬዲ ወረቀቱ ተፈርሟል። ከዚህ በኋላ ወደ ኋላ የለም ወደፊት። በጣም ጥሩ። ግን ወደ ኋላ ግን እኔ እመለሳለሁ። መጀመሪያ አሁን መነጋገር የነበሩት ሀሳቦች ምንድናቸው? ለምንድን ነው ውድድሩን መሳተፍ ያልፈለግከው? መጀመሪያ ከሰጠኸው መግለጫ በድጋሚ ከቤተሰብ ጋር በተያያዘ ከሃይማኖት ጋር በተያያዘ የተለያዩ ሀሳቦችን አንስተህ ነበረ። ያው ውድድሩ ፕሮፌሽናል ከሆነ እኔ እገባለሁ። አም ፕሮፌሽናል በሆነ ወይ ለምሳሌ ሰንበዲ የሆነ ነገር ሰጣለው ተፋለም ሲል ይሄ የሆነ ወደ ቁማር ይሄዳል ማለት ነው። ይሄን ሰጣለው ካሸነፍክ ብቻ ነው ተወስደው ስትይ ቁማር ስለሆነ ያው ከሃይማኖቴም ጋር ሲሄድ ቁማር ማንም አይደግፍም፣ እናቴም አትደግፍም። ለዛ ነው እኔም ወደ ቤተሰብ የመጣው ማለት ነው። ኦፈሩ መጀመሪያ ያው ለፋይቱ ኦፈር የሚያዘጋጀው አካል ማለት ነው ኤፍሲ ወይም የኢትዮጵያ ፋይቲንግ ሻምፒዮና የሚያዘጋጀው አካል 5 ሚሊዮን እሰጣለሁ። ዛት ሚንስ ላሸነፈ ይሄን ያክል ለተሸነፈ ይሄን ያክል ብሎ ማለት ነው። ኦፈር ነው። ጥያቄውን ያነሳኸው አንተ ስለሆንክ ይሄ ቁማር አልነበረም ማለት ነው? አይ እነሱ ያመጣው 10 ሚሊዮን የመጣበት መንገድ ቁማር ነበረ። አየሽ፣ እነሱ ያመጡበት መንገድ ካሸነፈ ይሄን ይወስዳል፣ ከተሸነፈ ከተባለ በባዶ ይወጣል ማለት ቁማር ነው። ያው ፕሮፌሽናል መንገድ ሲባል በጣም የታየው ግን የሀገር ገጽታ በሚገነባበት መልክ ወጣቱ በሚያነሳሳበት ስፖርቱ በሚያሳድግበት መንገድ ነው የተስማማ ነው። በዛ ነው እንደዛ በቃ ያንን ነገሮች ስላሳመነኝ እኔ ምንም ችግር የለም። እኔ በሸነፈም እኔ አሁን ለህዝብ ብዬ ነው የገባሁት። ለህዝብ ብዬ አሁን ለዚህ ውድድር ላይ የገባሁት ሁሉም እንዲያቀል የሚፈልገው ለህዝብ ብዬ። ለህዝቡ ስትይ የሀገር ገጽታ ይቀየራል፣ ወጣቱ ይነሳሳል፣ ታዳጊው ለስፖርት ያለው ፍቅር ይጨምራል። ይሄንን አስቤ ነው በቃ የገባሁት። ህዝቡ በጣም እንደሚከታተለው የምታውቀው እንግዲህ እወዳደራለሁም ስትል በጣም ብዙ ሰው ነበረ ሲከተል የነበረው፣ አልወዳደርም ስትል በጣም ብዙ ሰውም ተናዷል። አንዳንድ ሰዎች ደግሞ አይደለም ፈርቶ ነው ሴዶ መወዳደር ሳይፈልግ ቀርቶ ይሄ በገንዘቡ ብቻ ሳይሆን ወይም እናቴ ትቆጣኛለች ብቻ ሳይሆን ፈርቶ ነው ሴዶ ይላሉ። እንዴት ነው ፈርተክ ነበረ ነው ወይስ እንዳልከው አሁን ይሄ ነው ምክንያት? ያው ሰው ብዙ ሀሳብ ይሰጣል የመሰለውን። እኔ 20 ዓመት ሙሉ ማርሻል አርት ውስጥ ያ ማለት በድብድብ ውስጥ አልፌያለሁ ማለት ነው። መደባደብ ኖርማል፣ ትሬኒንጉም ከባድ ነው። በቃ ኖርማል ሰው እንትን ሊገምቱ አይችልም እኛ የምንሰራው ነገር ማለት ነው። ግን እንዲህ ኖርማሊ ሊገምቱ ይችላሉ። እንደዚህ ነው ፈሪ ነው አይችልም ምናምን ይችላል ምናምን። የሰው የተለያየ ሀሳብ ነው ባይዘው ያለው። አይችልም ብቻ ሳይሆን ይችላልም ይበዛል። ፈሪም ይላል፣ ኧረ አልፈራም ልክ ነው ይላል። መንገዱን ያውቀዋል። ኤምኤምኤ ግን የተለያዩ ነገሮች ናቸው አይደል? ማርሻል አርት አሁን ይሄ ሚክስድ ማርሻል አርት ይላል። ሚክስድ ሚንስ የተለያዩ ማርሻል አርት ዘርፎች ማለት ነው። ገብቶሻል አይደል? እኔ ሚክስድ ማርሻል አርት ላይ 13 ዓመት፣ ቴኳንዶ ላይ 7 ዓመት 20 ዓመት ማለት ነው። ያው ቴኳንዶ የማርሻል አርት አንድ አካል ነው። ሚክስድ ማርሻል አርት ደግሞ ሲባል ያው የራሱ የሆነ አካሄድ አለው። ገጽታውም አሁን ዓለም ላይ ብዙ ሰዎች ነው የሚከታተሉት። ይሄ ሚክስድ ማርሻል አርት ሚንስ ደም ይፈሳል። ደም ሳይፋሰስ የሚወጣ የለም እዛ ላይ። ስለዚህ እንፋሰሳለን። መፋሰስ አይቀርም ማለት ያው እኔ አፈሰዋለሁ ማለት ነው። እሱ እኔ ማፍሰስ ስለማይችል እኔ አፈሰዋለሁ። ደሙን ታፈሰዋለህ። ያ ነው በቃ እንትን ደም ትፋሰሻለሽ። በቃ ይሄ ስራው ነው። ማንም ገብቶ ሚክስድ ማርሻል አርት ብሎ ፋይቱን ቢያይ ደም ኖርማል ነው። እንደዚህ ስቴጁ ላይ ወይም ኬጁ ላይ ደም አለ። ያለ ደም የወጣ ድብድብ የለም። በቃ ውድድር ሚክስድ ማርሻል አርት ላይ እስካሁን በተካሄደ ውድድር ያለ ደም የለውም። የምትገቢበትን መንገድ ለዛ ነው እኔ ሳጣጥለው ነበርኩ የመጀመሪያው ውድድር። ዝግጅቱ ባደንቅም ውድድሩ ግን አይመጥንም ሚክስድ ማርሻል አርት አይደለም ስል ነበርኩ። ለምን ሚክስድ ማርሻል አርት በጣም ከባድ ነው። እዛ ገብተሽ ኬጁ ውስጥ መግባት በጣም በቃ እንትን ኮንቴንደር ምናምን ይባላል። አጣርተው ምናምን ነው ወደዛ የሚወስዱት ማለት ነው። ደማቸው ፈሰው አጥንቱ ተሰብሮ ደም ታያላችሁ መድረክ ላይ ማይቀር ነው። ያኔ በቃ ሚክስድ ማርሻል አርት ይከበራል ማለት ተናግሬያለሁ። እንደው ምናልባት ለተመልካች ብዬ ላራዝመው ይችላል፣ ትንሽ ላጫወተው ይችላል፣ ሰከንድ ልሰጠው የተወሰነ ልሰጠው ይችላል። ለምን ሰውም እንዲደሰት ምናምን ብዬ የሆነ ቦታ እየነደፍኩት ከሆነ ቦታው ለምሳሌ ከእግሩ ደም እንዲወጣ ከጉልበቱ ከጭንቅላቱ ከሆነ ፓርቱ ከአይኑ እንዲፈስ ከአፍንጫው እንዲፈስ አድርጌ ደሙ በጣም እንትን ካለ በኋላ መጨረሻ ላይ ትክክለኛው ማርሻል አርት ካየን በኋላ አሁን ጨረስክ ትለናለህ። ያኔ በቃ እንጠብቃለን። ጆኒም ሰምተካል እንግዲህ ደም ስለሚፈስ ተዘጋጅ ማለት ነው። እኔ ለህዝቡ ብዬ ነው የገባሁት፣ ለብር ብዬ አይደል።
ግን እኮ ጥያቄ ለሀገር ገጽታ ብዬ አሸነፍክ ብለን እናስብና ህዝቡ ነው የሚከፍለው። ምንም እንዳለ ሆኖ ፕራይድ የሚያደርገኝ ህዝቡ ነው። ስለዚህ 10 ሚሊዮን ህዝብ ፎሎ ያደርጋል። ኖ ፎሎ ምን ያደርገኝ ያጨላው ነው ያለሽ ለህዝቡ ነው ካል ገንዘቡ ቀርቷል ማለት ነው። እኔ ስለገንዘቡ ምንም ኬር የለኝም። አሁን ለህዝቡ በቃ ስፖርቱን ለማሳደግ እንደነገርኩሽ የመጀመሪያው ውድድር ማለት ነው የሆነ የተወሰነ ፐርሰንት አክል የሀገር ገጽታ አስተካክሏል። ያው እኔ ሙሉ ትሬኒንግ ላይ ሁልጊዜ ትሬኒንግ ላይ ነህ? ሁሌም ትሬኒንግ ላይ በቃ አመጋገብሽ ላይ ትሬኒንግሽ ላይ በቃ እንደዛ እንጂ አሁን ስለ ውድድሩ ከዚህ በኋላ እኔ ያገባኝ በቃ እኔ መዘጋጀት ብቻ። ከዚህ በኋላ ግን ወደ ኋላ የለም። እንዴት ወደ ኋላ ትያለሽ? ወደፊት ከገባሽ እንዴት ወደ ኋላ? በቃ አንዴ ተፈርሞ ኦልሬዲ ገብተናል እኮ የሚሰረዝ ነገር አይኖርም ብለን ተስፋ እናደርጋለን። ከየት መጥቶ እኛ ፊት ለፊት ነው እንትን እንግዲህ በመሀል የፈጣሪ ትእዛዝ ካልመጣ በስተቀር ካልሞትም በስተቀር እንጂ በህይወት እስካለው ይሄ ውድድር አይቀርም። እኔ በህይወት እስካለው ማለት ነው። እነሱም አዘጋጆቹም በቃላቸው እስከተገኙ ድረስ እኔ ችግር የለም። ምናልባት ፈርቶ ከሸሸ ምናልባት ጆኒ እንቁራሪቷ ፈርታ ከሸሸች ወደ ውሃ ከገባች ምናልባት አሁን ምድር ላይ ያለ ውሃ ውስጥ ምናምን ከገባች አፈር ላይ የብስ ላይ ነች። በጣም ጥሩ እንግዲህ ካሁን ከሸሸ እኔ እንደው እንዳሸሽ እንደው ድንበር አካባቢ ያሉ ሰዎች አሁን እሱ ኬንያ ምናምን ይላል ሁሌ ማለት ነው። ኬንያ ውድድር አደረኩ ይላል እዛ ዝም ብሎ ሄዶ ማለት ነው። የሆነ ፕሮፌሽናል የሆነ ውድድር አድርጎ መጥቶ እኔ ኢንተርናሽናል ውድድር አለኝ ምናምን ይላል። አሁን ግን ጀለሶቹ ናቸው ያሉት። ከጀለሶቹ ጋር ተላፍቶ ይመጣና እኔ እኮ ኢንተርናሽናል ፕሮፌሽናል ውድድር አለኝ ይላል። ማንን ሊፎግር? እኛ ባለንበት ሀገር እውነት ነው እንግዲህ ያለውን ግን አሁን ድንበር ኬንያ ይጠብቁ ነው። በዛ በሞያሌ ወክሎ ሊያመልጥ ይችላል። እስካሁን ራሱ ግማሽ መንገድ ጀምሮ ሊሆን ይችላል ማለት እኔ እንደማሸነፋት አይደል እንዴ እንዳስደበደበኝ አሁን ለራሴ ሰጋው። ጓደኛ እንደ ቪዲዮ ቤት ምናምን ተገናኝተን እሱ ስፖርተኛ ነበር፣ ቴኳንዶ ይሰራ ነበር። እስቲ ልውሰደኝ የሆነ ቦታ ብሎኝ ወሰደኝ። እዚህ አካባቢ ይሄ ቶታል 3 ቁጥር ማዞራ ጂቲዜድ ምናምን የሚባል ከዛሬ 20 ዓመት ምናምን በዛው ተለክፌ ቀረሁ። አንዴ ገባሁ። እኔ ኳስ እጫወት ነበር። ከዛ ህፃን ነኝ ግን ያኔ ልክፍት ነው በዛ ገባሁ። በቃ ሳይሆን ያው እንትን ሶሻል ሚዲያ ስትመጪ የሆነ ሰዎችን ለመሳብ ወይም ህዝቡን ለመሳብ ዛት ሚንስ እኔ አላማዬ ሌላ ነው። ማርሻል አርቱ ጋር እንዲገቡ ነው፣ ወደ ማርሻል አርት እንዲሳቡ ነው ሰው። ግን የሆነ በቃ እኔ ግን አሻሻለሁ እንጂ ማራኪ እንዲሆን አንዱ ምክንያት ሰው የሆነ በቃ ምንድነው እንዲነጋገርበት ነው። በዛው ስፖርቱ እንዲያውቀው ማርሻል አርቱ እንዲያውቀው ነው። ኤአይ ነው አደራ ኤአይ ነው እንዳይለኝ በጠረባ ጥሮኝ እኔንም እየጠበቃችሁ እሱ ኤአይ ነው እኔ አይደለሁም። ኤአይ ነው። ከዛሬ 20 ወይም 10 ምናምን ዓመት በፊት ጋንዲ ሆስፒታል ነው የተወለድኩት። ስንት ዓመትክ ነው? እኔ እንጃ ገምቱ ድረሱበት። 10 ምናምን አልክ እኮ 20 ምናምን በቃ በ20 ምናምን የሚያዘ ግን ያው ኢነርጂ የ10 ምናምን የ18 የ16 የ17 እኛ አሁን እድሜ የምንለካው ባለን አቅም ነው እንጂ በቁጥር አይደለም ማለት ነው። አቅም ይታያል። ኢነርጂ ካለ አቅም 10 ኢነርጂ 10 ቤት ነው 16 17 18 ግድ ነው። እኔ ደግሞ አፍስሼ ጠርጌ ምናምን ያው ኖካውት ያደርጋል ጠርጌ ምናምን እኔ እንደዛ ነው ማድረግ። እኔ ብትሸነፍም አልሸነፍም ከየት መጥቶ የመሸነፍ መንፈስ የለኝም። እኔ መንፈሴ የማሸነፍ እንጂ የመሸነፍ መንፈስ የለኝም። ግን ይሄ ልጅ ደሙን አፍስሼው ኖካውት ይወጣል። ያው ምናልባት ኮማ ውስጥም ለ1 ሰዓት ለ2 ሰዓት ሊገባ ወይም ለ1 ዓመትም ሊገባ ይችላል። እኔ አያገባኝም፣ አይመለከተኝም። ገብቶሻል? ኮማ ውስጥ ለ1 ዓመት ለ2 ዓመት ለ3 ዓመት ሊገባ ያው ፈርሞ ስለሚገባ እሱ አይመለከተኝም። ግን እዛ ይሄን አክል ጊዜ ሲቆይ ራሱ እንከባከባለሁ። ይሄ ውጊያ ላይ ውጊያ ነው በቃ። ይሄ ከየትኛውም ውጊያ በላይ ሚንስ አሁን በጦርነት በመሳሪያ ምናምን የምትዋጊው እሱ ቀላል ነው። ግን ዋን ቱ ዋን ኬጁስ መግባት ትልቁ ጦርነት ትልቁ ስፔሻሊ ደግሞ በዚህ ጦርነት ደግሞ ሚክስድ ማርሻል አርት ይሄ የድብልቅ ማርሻል አርት ውድድር የባሰ ነው ማለት ነው። ከባድ አደጋ ያለው በሙሉ አካልሽ መማታት ትችያለሽ። ገብቶሻል? በጉልበትሽ፣ በክርንሽ፣ በፊስት አለ፣ በቡጤ አለ፣ በእግር በሺን አለ፣ ማነቅ አለ፣ መቆለፍ አለ፣ ተሸክሞ መጣል አለ፣ መሬት ላይ ወድቆ እንደፈለሽ እንደባ መቀጥቀጥ ትችያለሽ። ብቻ ማይፈለጉ አሁን ለምሳሌ አይንሽን ዝም ብሎ በጣት ምናምን መምታት ፋውል ሊሆን ይችላል። ገብቶሻል? ለስፓይናል ኮርድ ከጀርባ ምናምን ሙሉ አይቻልም።
ግን እንደዚህ ትንሽ ከጆሮ ጀምሮ ግን መብቱ ነው። ጭንቅላት መሀል ጭንቅላት እንዲያወቀ መቀጥቀጥ አይችልም። ስለዚህ ይሄ በጣም ከባድ ውጊያ ነው። በጣም ዋን ቱ ዋን ነው። በቃ አንድ ለአንድ ነው፣ መገዳደል ነው ማለት ነው። ከባድ ነው። ሚክስድ ማርሻል አርት ሰው እንትና አንደርስታንድ አላደረገውም። በጣም ከባድ ስፖርት ነው። ሪስክ አለው። በቃ ለህይወትሽ ትሬኒንግ ላይ ራሱ ሪስክ አለው አይደለም ውድድሩ ላይ ማለት ነው። እንዴ ፍቅረኛ አለክ? ኧረ እኔ አስተፍረላችሁ ፍቅረኛ ምናምን ያው ሃይማኖት በእስልምና አይፈቅድም። ኒካ ታስሪያለሽ፣ ትሄጃለሽ፣ ታያለሽ እንጂ ፍቅረኛ እንዲመጀናጀ የለችም እስካሁን የለችም። በቃ አሁን ከውድድሩ በኋላ ምናምን አንድ ላስብ ይችላል። እንጠብቅ። ከዛ በኋላ ምናልባት ከ10 ሚሊዮን በኋላ አብራሷም ትመጣለች። 10 የለም እያልኩሽ አንቺ ቅድም ስንት ያወራን አይደል እንዴ? ለሀገር ገጽታ ብለን ነው የምንፋየተው። ሙሉ ዓለም ያየዋል። የኛ ውድድር ሙሉ ዓለም ነው የሚያየው። እኔ አሁን ፌስቡክም ቲክቶክም ኢንስታግራም ነው ያለኝ እና ከፌስቡክ የሚመጣልኝ ለአጋጣሚ ዋትስአፕ ነምበሬ ስላለ በቃ ከውድድሩ ተቀበልኩ ካልሁ ጀምሮ 3000 መልእክት ደርሶኛል። በትንሹ 3000 መልእክት ግባ ነው ሁሉም የሚለው። ከውጭ ነው እንግዲህ ዩሮፕ እና አሜሪካ ምናምን እዚህ ሚድል ኢስት አልገባም ያልተሰሙት እነዛ 3000 6000 ሆነው አደርገኛ የተቀበሉ ማለት ልክ ነህም የሚሉኝ አሉ፣ ፈሪ የሚሉ አሉ። ያው እንግዲህ በሉ እና ያንተ አስተያየት ግን እኔ በቃ ቁማር ነው እንጂ አልቀበልም ያልኩት ውድድሩን እቀበላለሁ። ፕሮፌሽናል ወይ ይሁን ነው ፕሮፌሽናል። አሁን ደግሞ በጣም ለሀገር ገጽታ ነው የምንጫወተው። በቃ ለህዝቡ ብዙ አይን በዛች በትንሽ ጨዋታ በትንሽ ዝግጅት ማለት ነው ሙሉ ዓለም ትኩረት አድርጓል እዚህ ሀገር ላይ ማለት ነው። ስለዚህ ስፖርቱን እኛ እኮ በቃ እንፈለጋለን ማለት ነው። እና ዩኤፍሲ ካምፓኒ ትላልቅ እና ትራምፕ ምናምን የሚሳተፉበት ካየሽ ዩኤፍሲ እነሱ አይናቸው ጥለዋል። ይህንን የኛ ውድድር ሲያዩ እኛ ሀገር በልጦ መገኘት አለበት። ለዛ ዓላማ ነው እኔ የምገባው። በቃ ያ ነው ዋናው ዓላማችን እሱ። ስለዚህ ትርፍ ጊዜ የሚባል የለም፣ ትርፍ ጊዜ የለም። እኔ በቃ ውጥረት ስፖርቱ ላይ ነው። አሁን ደግሞ እንደውም እኮ ከ3 አካል ነበር ስፋጅ ነበር በዚህ ውድድር ከህዝብ ጋር እፋጃለሁ። ህዝቡ እንደዚህ ያው ኮሜንቱ ምናምን ግባ ፈራ ለምን አይሆንም ልክ ነህ ምናምን ሲል፣ በዚህ ጋር ደግሞ ካዘጋጁ አካል ጋር እፋጃለሁ፣ በዚህ ጋር ከተወዳዳሪ ከ3 አካል ጋር ብቻዬ ማለት ነው። ይህን ሁሉ ጽናት ደግሞ ይሰጠኝ ከውጭ ይመጣል። አሁን የኛ ውድድር ለማየት የሀገር ከሚድል ኢስት ከዩሮፕ ከአሜሪካ ምናምን ይመጣል ሰው እንደ ጉድ ይመጣል። ያ ማለት ሌላ ነው። ለቱሪዝሙ ትልቅ አስተዋጽኦ ነው ማለት ነው። ገብቶሻል? የሀገር ገጽታ ምንድን ነው? ለዚህ ነው አንዱ ዋናው ማለት ነው። እነዚህ ነገሮች ስላለ ህዝቡን ይህን ውድድር መደገፍ ነው፣ መንቀፍ ሳይሆን መደገፍ ነው ያለበት ማለት ነው። እሺ እንግዲህ ተመልሼ ወደ አብረህ ስለምትወዳደረው ስለ ጆኒ ላንሳ ደግሞ ከዚህ በፊት ተዋወቃላችሁ? በአካል አግኝተኸው ታውቃለህ ወይ? ከዚህ በፊት የነበረውን ውድድር ስታይ ምን ተሰማህ? የእሱን ውድድር አይተኸዋል? ባለፈው ላይ የነበረው ምንድን ነው ስለሱ ያለህ አመለካከት? እኔ በአካል አግኝቼው አላውቅም፣ ግን ስለኔ ማንሳት የጀመረው 5 ዓመት ነው። 5 ዓመት ሙሉ ቲክቶክ ላይ ስለኔ ሲያወሩ ነበር። ስፖርት ሲሰሩ ስለኔ ሴዶ ይላሉ። 5 ዓመት ነው የጀመረው ስለኔ ማውራት ማለት ነው። ገብቶሻል? ያው አብዛኛው ማርሻል አርቲስት በእኔ ነው የመጣው እዚህ ቲክቶክ ላይ። ይህ ውድድርም ሊካሄድ የቻለው በእኔ ምክንያት ነው። መጀመሪያ ኮላውቱ ለእኔ ስለነበር አይመጥነኝም ብዬ ገፍቼ ነው። ከዛ በኋላ ያው ንቃተም ራሱ እኮ ገፍቶ ነው የመጣው። ንቃተልና ገፍቶ ነው የመጣው እና እኔን መከታተል የጀመረው ስለኔ ማውራት ስለኔ የሆነ ነገር ማለት የጀመረው የዛሬ 5 ዓመት በላይ ነው። ሴዶ ማርሻል አርት እና ይሄን ቤልት ውሰድ ሲል ነበር። አንተ ቀይ ቤልት አለኝ በቢጄጄ ብለሃል እና ይሄው እኛ ጋር ማለ ጨምረው ውሰድ ምናምን የሚል ቪዲዮ ቼክ ማድረግ ትችላላችሁ። ከ5 ዓመት በፊት። በነገራችን ላይ ውድድር ማዘጋጀት ከባድ። አሁን ውድድር አዘጋጆቹ መከበር አለባቸው። ለዛ ነው የኔና እሱ ፋይት ራሱ እኔ ብዙ ስቴፕ ሄድኩ። ውድድሩ የሚያዘጋጅ አካል ግን አልተገኘም። ይሄንን ውድድር ማዘጋጀት በራሱ በጣም ትልቅ ከባድ ነገር ስለሆነ ብዙ እንቅፋቶች አሉ። አይዞህ እዚህ ጋር መሬት ላይ ሲቀርብ አይደል ውድድር ማዘጋጀት በጣም ከባድ ነው እና በዛ እኔ እንደውም በቃ ይሄ ሰውዬ እውነቱ ነው እንዴ ምናምን ብዬ ወጥቼ ቪዲዮ ሰራው ሰው እንትን ሲል ማለት እንጂ ኢትዮጵያ ውስጥ አልመጣም ይሄ ሰውዬ። አንተ ግን ከኢትዮጵያ የምታደንቀው ማን ነው? በምን በቦክሲንግም እሺ በኤምኤምኤም ኤምኤምኤ የለም እኮ አሁን ገና እኔ ነኝ ማሳያቸው። እኔ ነኝ ማሳያቸው ኤምኤምኤ እንጂ ማንም የለም። ኤምኤምኤ የሚያርፍ ማንም የለም። እዚህ ኤምኤምኤ ምን እንደሆነ ማሳየው እኔ ነኝ። ስለዚህ
የምታደንቀውም የለም። ግን በቴኳንዶ አሉ። በቴኳንዶ ያስተማሩኝ አስተማሪ በቅርቡ ሞተዋል። ለቤተሰቦቹ እንግዲህ መጽናናት እመኛለሁ። ማስተር ሰለሞን ያኔ በቃ እኔ ማርሻል አርት ህይወቴ ላይ አስተዋጽኦ ያደረገ ሰው ትልቅ ሰው ገብቶሻል። ከዛ በኋላ ማስተር ራያ እንግዲህ በጉጉት ጠብቁ ነው። ይሄን ውድድር በጉጉት ጠብቁ። ግን ያው እንትኑ እንቁራሪቷ ያላት ጊዜ 4 ወር ወይ ኮማ ውስጥ ነው የምትሆነው ወይ ሞታል ማለት ነው። ስለዚህ ያለውን 4 ወር ትሬኒንግ እንደው ባይሰራ ይሻላል። ምንም ቢሰራ እኔ ሊያሸንፈኝ ስለማይችል ማለት ነው። እንቁራሪቷ ይኸውልሽ ያለሽ ጊዜ 4 ወር ነው። ስለዚህ ውድድር ምንም አይነት ትሬኒንግ ብትሰራ እኔን አታሸንፈኝም ምንም ማለት ነው። ባይሆን ሰሞኑ በሸቀልሽው አለ አይደል ፈታ በል ይሄን 4 ወር ዘና በል። ከሀገር ግን መውጣት የለብህም በዛው ልቀር ስለሚችል እዚህ በቃ ፈታ በል ዘና በልበት። ትዳርም ካልያዝክ ያዝበት ምናምን ልጅም መውለድ ካለብህ በዚህ 4 ወር ውለድ። ካልሆነ ኮማ ውስጥ ወይም እገልሃለሁ። ይሄ ነው መልእክት። ያ ነው የኢትዮጵያ ሕዝብ ግን ለዚህ ውድድር ብዙ አስተዋጽኦ ማድረግ አለባችሁ። ውድድሩን ማክበር አለባችሁ። አዘጋጁን ማክበር አለባችሁ። ተሳታፊው ተወዳዳሪዎቹን እኛ ብቻ አይደለንም። ሌላ እኛ አሁን ሜን ኢቨንት ነው ዋናው ነው። ከኛ ስር ደግሞ ቦክሲንግ አለ፣ ታይ ቦክሲንግ አለ ማለት ነው። ስለዚህ ሁሉንም ማክበር አለባችሁ። የተቻላችሁን ድጋፍ በሞራልም በምኑም በሁሉም ድጋፍ ማድረግ አለባችሁ ነው።